ዛሬ የማካፍላችሁ ቃል በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ያለውን ነው። ምዕራፍ 4 ላይ ጳውሎስ ለጢሞቴዎስ በመጨረሻው ሰዓት አሳልፎ የሰጠውን የወንጌልን አደራ፣ ስለ ወንጌል የተቀበልነው አደራ እንዴት እግዚአብሔር አጠገባችን ቆሞ እንደሚያበረታን እስከ ፍጻሜ እንደሚያደርሰን ጳውሎስ ለጢሞቴዎስ ካስተማረው ከዛ ጥቂት እንከፋፈላለን። እግዚአብሔር በዚህ ውስጥ ደግሞ የሚያስተምረን፣ የሚያስታጥቀን፣ የሚያጫማን ነገር ይኖራልና እግዚአብሔር ይባረክ። ቃሉን አነበዋለሁ። ምን ይላል? ከቁጥር 1 ጀምሬ አነበዋለሁኝ። በእግዚአብሔር ፊት በሕያዋንና በሙታንም ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርክ ዝለፍ፣ ገስጽም፣ ምከርም። ሕይወት የሚገኝበት ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደ ገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። እውነትም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ይለዋል፣ ሃሌሉያ፣ ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌልን ሰባኪነት ስራ አድርግ፣ አገልግሎትን ፈጽም ይላል። እግዚአብሔር አምላክ መልካም ነው። ጥቂት ልጸልይና እግዚአብሔር ሆይ እናመሰግንሃለን፣ የቃል ፍቺ እንዲያበራልን እግዚአብሔር ሆይ በዚህ ውስጥ ያለውን እውነት እንድትገልጽልን በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም አሜን። እንግዲህ ጳውሎስ በመጨረሻው ሰዓት ሊሄድ ባለበት ሰዓት ለልጁ ለጢሞቴዎስ አሳልፎት የሚሰጠው አደራ ነው። ምክንያቱም ከዛ በፊት ለጢሞቴዎስ ሲመክረው እንሰማለን። አንተ ግን በጌታ በእግዚአብሔር ባለው ጸጋ የበረታ ሁን፣ ማንም ታናሽነትን አይናቅ፣ በጊዜውም አለጊዜውም የዚህን የህይወት ቃል እያቀረብክ እያለ በጣም ብዙ እየመከረው ከመጣ በኋላ በዚህ በመጨረሻው በምዕራፍ 4 ላይ ሲናገረው ምን ይለዋል? አገልግሎትን ፈጽም፣ ወንጌል ሰባኪነትን ስራ አድርግ። ይህን ተጠንቀቅ። የጥንቃቄ መልእክት ይመስላልና ከዛ ለምንድን ነው እኔ አሁን ይሄዳለሁ፣ ህይወቴ መስዋዕት እንደሚደረግ ይሰዋል። ነገር ግን አንተ አሁን የምሰጥህ እኔ ካለፍኩበት ከኑሮ ከሄድኩበት ካካሄዴ ካሳለፍኩት ካደረግኩት እውነተኛውን የሆነውን ነገር አስጨብጬ ልሄድ ነው የሚለው ይመስላልና ተጠንቀቅ፣ አስተውል እያለ ይነግረዋል። ምንድን ነው የሱ ህይወት መስዋዕት እንደሚሆን፣ ክርስትና ወንጌልን ማገልገል ዝም ብሎ አልጋ ባልጋ እንዳልሆነ አስረግጦ የሚነግርበት ቦታ ነው። ምን ይለዋል? አንዳንዶች ዓለምን ወደው ክደውኝ ሄደዋል፣ አንዳንዶች ከፍተውብኛል፣ በችግሬ ጊዜ አልደረሱልኝም፣ እንደነ እስክንድሮስ እንደነ እንዴማስ እያለ ይናገራል። ነገር ግን እኔ መልካሙን ገድል ተጋድያለሁ፣ ሩጫውንም ፈጽሜያለሁ ይለዋል እና ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይለውና በቶሎ ወደ እኔ እንድትመጣ ትጋ ይለዋል። ከዛ ምንድነው ለጢሞቴዎስ ሊያሳልፍ የፈለገው? ጢሞቴዎስ ስታገለግል፣ ስትሄድ፣ ስትመጣ አጠገብ ሆኖ የሚያበረታ ሁሉ የማይለየ አምላክ አለ። ሰዎች ከፍተውብህም ቢሄዱ፣ ሰዎች ቢከፉም፣ ሰዎች ቢክዱም፣ ሌላ አማራጭ ቢያዩ፣ አንተ ግን ይህንን የወንጌል ስራ ሰባኪነት ስራ አድርግ፣ ተጠንቀቅ፣ ለአንተም ለሚሰሙህም የምታድነውን የህይወት ቃል በመናገር ሩጫ እንድትፈጽም የሚለው ይመስላልና በዚህ ሁሉ አጠገቤ ቆሞ አበረታኝ፣ ከአንበሳው አስጣለኝ፣ አዳነኝ። በክርስትና ሩጫ ውስጥ ያለውን ነገር ጠቅላላ አድርጎ የሚነግረው ይመስላል በሚሄድበት ስፍራ። ምክንያቱም አንዳንዴ ባላንጣዎች አሉ ነፍሳችንን የሚከራከሩ። እነሱ ሁሉ በተከራከሩ ጊዜ አጠገብ ቆሞ የሚያበረታል፣ እንዳትፈራ የሚለው ይመስላል። ምክንያቱም እዚህኛው ገለጥ ስናረገው ምንድን የሚል ቃል እናገኛለን? ሁሉም ተውኝ እንጂ ይህን አይቁጠርባቸው፣ ዳሩ ግን ይላል የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ።
ስለዚህ ጢሞቴዎስ ሁልጊዜ የማይለያለ ሰዎች አብረው ጀምረው ሊቀጥሉ ይችላሉ፣ ላይቀጥሉ ይችላሉ። አማራጭ አይተው ላይሄዱ ይችላሉ። አንተ ግን የተቀበልከውን አደራ ለመፈጸም ትጋ። የማይለይ ሁልጊዜ አጠገብ ቆሞ የሚያበረታ እኔን ቆሞ ያበረታኝ ጌታ አንተንም እስከ ፍጻሜው ያበረታሃል። ከአንበሳ አፍ ዳንኩ ይላል። አይገርምም? ጌታ ከክፉ ነገር ሁሉ ያድነኛል እና ይሄ ሰው ያለፈበትን የህይወት እርምጃዎች የህይወት የአገልግሎት ዘመኖቹን ጠቅለል ባለመልኩ ይነግረዋል። ሲመክረው፣ ሲያጽናናው፣ ሲነግረው እንዴት መሄድ እንዳለበት እንዴት ማድረግ እንዳለበት ሲነግረው ቆይቶ በመጨረሻው ዘመን የሚሆነውን ሁሉ ነግሮት፣ ምክንያቱም በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ። አንተ ግን ይሄ እንዳታደርግ። አንተ ግን የወንጌል ሰባኪነትን ስራ አድርገህ የተቀበልከውን በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ በመገለጡ በመንግስቱ እመክርሃለሁ ይለዋል። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ቃሉን ስበክ ይለዋል። በጊዜውም አለጊዜው ይህን ቃል ፈጽመ እየታገስክና እያስተማርክ እያጸና እየገሰስክ እየመከርክ የዚህን የእውነት ቃል አንተ እኔ አሁን ጊዜ አልቆ ሄዳለሁ ለአንተ አቀብዬ የሚሄደው ጳውሎስ በጣም ይገርማል። ይሄ ቀጣይ ትውልድ ነው ጢሞቴዎስ። ዛሬም ወደኛ ሳመጣው ምንድን ነው? የወንጌል ሰባኪነትን ስራችን እንድናደርግ በጊዜው አለጊዜው ሲመቸንም ሳይመቸንም ይሄ የተሰጠን የእግዚአብሔር ስራን ለመፈጸም የተጋን እንድንሆን። ለምን የሚጋፋ የሚናጠቅም ቢኖር አጠገባችን ቆሞ የሚያበረታን ጌታ እንደማይለይ ይናገራል። ከአንበሳ አፍ እያዳነ ጳውሎስ ምዕራፍ 9 ላይ ሐዋርያት ሥራ ላይ የተቀበለው አደራ ነበር አይደል? በቃ የእግዚአብሔር ቃል ይሆን ለማንም እንዳይመች ለእግዚአብሔር ብቻ እንዲሆን የተመረጠበትን ያንን ነገር ሩጫውን የተሰጠውን አደራ ፈጽሞ ለሚቀጥለው ትውልድ እያሳለፈ የሄደበት እየተናገረ የሄደበት ነገር ነው እና የምትበረታው በአንተ ላይ ባለው ጸጋ ነው፣ በእግዚአብሔር ጸጋ ነው፣ በጉልበት አይደለም። ይሄ ጸጋ እንዲህ ያስኬዳል። ስለዚህ አንተ ደግሞ መንገዱን ወቅ። በቃ ፈቀቅ ማለት ከሚገባ ነገር ፈቀቅ እያልክ መሸሽ ከሚገባ እየሸሸ ማድረግ የሚገባህን ሁሉ እንድታደርግ እመክርሃለሁ ይለዋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው እና ጢሞቴዎስን በጣም አስረግጦ፣ ምክንያቱም እግዚአብሔር ፊት ሽልማት እንዳለ በዛ በሱ እኔ ጨርሻለሁ፣ በቃ ሃይማኖቴን ፈጽሜ ጠብቄያለሁ፣ ሩጫውን የተሰጠኝን ያንን ጨርሻለሁ፣ ያ ጻድቅ የሆነው ራሱ እሱ ያስረክበኛል አለ። ዛሬም ቅዱሳን ልናገር የምፈልገው ለእኔና ለእናንተ የተሰጠን የምድር ሩጫ አለ፣ የተሰጠን መክሊት አለ፣ የተሰጠን ልናደርገው እግዚአብሔር ምስክሮቼ ሆኖ የዚህን የህይወት ቃል ተናገሩ ለትውልድ ብሎ የተናገረው ነገር አለ። ምን ያህል ስለ ወንጌል እንቀናለን? ምን ያህል ከራሳችን ባለፈ ጳውሎስን ህይወት ስታዩት በስደት በረሃብ በተለያየ ነገር ግን የዚህን የህይወት ቃል በየስፍራው እየዞረ ይናገር ነበር፣ ያደርስ ነበር። በነገስታት ፊት፣ በህዝብ ፊት፣ በሁሉ ስፍራ ወንጌልን ኢየሱስን ነበር የሚናገረው። ዛሬም እኛ ተነስተን፣ ምክንያቱም የሚረዳ የሚያግዝ ሽልማት ስላለው እግዚአብሔር አደራ ብሎን ስለሰጠን ይህንን እውነት ይዘን እንድንሮጥ እንድንሄድ ካለንበት ነገር እንድንወጣ ብዙ ትውልድ እየጠፋ ነው። በተለይ በአሁኑ ሰዓት በጣም ሚዲያው በተለቀቀበት ሰዓት ሚዲያውን ለመልካም ብናረገው፣ ለክርክር ባይሆን እግዚአብሔርን የልጁን የኢየሱስ ክርስቶስን እውነት ብንናገር፣ ምክንያቱም እሱ ሃሌሉያ በቃ ዙፋን እንደመቀማት ሳይቆጥር የባሪያን መልክ ይዞ በምድር ተገኝቶ ህይወትና ለመጥፋትን ወደ ብርሃን የገለጠ አምላክ ህይወቱን ሰውቶ ይሄን ደግሞ አደራ ሰጥቶን ሄዷል። ሃሌሉያ! ምስክሮቼ ትሆናላችሁ ብሎ ኃይልን ተቀብላችሁ ከዛ በኋላ እስከ ምድር ዳርቻ ከራሳችን ህይወት ከራሳችን ነገር ከራሳችን ልመና ወጥተን ትውልዱ ወንጌል ያስፈልገዋል።
በወንጌል ብቻ ነው ምድር የምትለወጠው። ነገስታት ጋር እንድንገባ፣ ኃያላን ጋር እንድንገባ፣ ብርቶች ጋር እንድንገባ፣ ደካሞች ጋር እንድንገባ፣ ስለ አንድ ሰው ግድ እንዲለን ጌታ ኢየሱስ ስለዛች ሴት ግድ እንዳለው ግድ እንዲለን፣ ስለዛ ግድ እንዲለን እግዚአብሔር ይፈልጋል። ምክንያቱም የዚህን የህይወት ቃል የሚናገር የማያሳፍር ሰራተኛ ሆነ ይሄ የተፈተነው ማንነታችንን በፍጻሜው ለእግዚአብሔር እንድናቀርብ እግዚአብሔር ይፈልጋል። የተጠራንበት የመጠራት ተስፋ ያ የክርስቶስ ህይወት የተሰጠን የዳንበት ያመለጥንበት የፈሰሰው ደም የተቆረሰው ስጋ ለዓለም ኃጢአት ሁሉ ሃሌሉያ ይሄ በአንድ ልጁ ክርስቶስ በክርስቶስ ዓለምን ሁሉ ለመጠቅለል የፈለገበትን እውነት እንድንናገር እግዚአብሔር እንድንነሳ ይፈልጋል። ዛሬ ምንድነው የምንሰራው? ምንድነው ቢዚ የሚያደርገው? ምንድነው አይምሯችንን የያዘው? እንደ ክርስቲያን ምንድነው የያዘው? በሚዲያ ወጥተን ስንናገር ምንድነው? ኢየሱስን ለመግለጥ ነው እሱን። ምክንያቱም መንፈስ ቅዱስ እንኳን ከኔ ወስዶ ይነግራቸዋል፣ ከኔ ያለውን ይነግራቸዋል፣ ሌላ አይናገርም፣ እኔን ያከብረኛል አለ። ሃሌሉያ። ይህንን እውነት በተቀበልነው በመንፈስ ቅዱስ ኃይል ይህንን እውነት እንድንናገር የመስቀሉን እውነት ኃጢአት የማያውቀውን ልጁን ስለኛ ኃጢአት አደረገው ይላል። ይሄ በቃ የሁላችንን በደል በእርሱ ላይ ያኖረበትን ክርስቶስን እንድንናገር እዳ አለብን ወገኖች። ክርስቲያኖች ተነሱ፣ ወንጌልን ተናገሩ። ብዙ ሰው እየጠፋ ነው። እስቲ በምድራችን እንኳን በቃ ሰው እንስሳ የመሰለበት ሚዲያ ላይ ወጥቶ ሲናገር የማያፍርበት ጊዜ ነው። ምክንያቱም ማስተዋሉ ተወስዷል፣ ለማይረባ አይምሮ ተሰጥቷል። እግዚአብሔርን ባልፈለገ ቁጥር ግን እኛ ስላልተናገርን ነው፣ እኛ ስላልተነሳን ነው። አያችሁ፣ ትዝ ትላቸዋለች እዛ ዮሐንስ ወንጌል ላይ ያለችው ያቺ ሴት ሰማርያ ሴት ብዙ ነገር ተወጥራ ነበረ። እንደ ሰው ሲታይ ጉድ ያለባት በቃ 10 ጊዜ ነገሮቿን እየቀያየረች ባሎች ቀያይራ ነበር። አረካ የእሷን ችግር የሚያውቅ እግዚአብሔር ብቻ ነበር። ግን ኢየሱስ ግድ አለው። በጣም ደስ ይላል። በእሷ ደረጃ ወርዶ ህይወቱን አካፈላት። ለምን? አንድ ሰው ከጀርባዋ ምን አይቶ ነበር? ኔሽን አይቶ ነበር። ከጀርባዋ የሰማርያን ህዝብ አይቶ ነበር። ከጀርባዋ ሊያድነው ያለውን ህዝብ አይቶ ነበር። እና ስለ አንድ ሰው ግድ ይለዋል። ያ አንድ ሰው በአንተ በኩል እንደሆነስ የሚያገኘው ምድርን የሚያመጣ ግዴታ ብዙሃን ፊት መቆም የለበት አንድ ሰው። እና ስለ ክርስቶስ እንድናወራ እግዚአብሔር የሚፈልግበት ሰዓት ነው። ብዙዎች እየወደቁ ነው፣ ብዙዎች እየጠፉ ነው፣ ብዙዎች ራሳቸውን እያጠፉ ነው፣ ብዙዎች በቃ ኑሮ። ምክንያቱም እርካታ በክርስቶስ ብቻ ስለሆነ ሁላችንም ከክርስቶስ በፊት የነበረንን ነገር እናውቃለን። በድቅድቅ ጨለማ ሳላችሁ ወደሚደነቀው ወደሱ ብርሃን ጠራችሁ። ለምን? የእሱን በጎነት ትናገሩ ዘንድ የተመረጠ ምርጥ ትውልዶች ናችሁ ይላል። ቅዱስ ህዝብ፣ ለርስቱ የተለያችሁ ካህናቶች ናችሁ ይላል። እና ይህንን እውነት እንድንናገር እግዚአብሔር ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ለዚህ ነው ለጢሞቴዎስ ማለት አንድ ትውልድ የጳውሎስ ትውልድ እያለቀ ሩጫውን እየጨረሰ በመጣ ጊዜ ለሚቀጥለው ትውልድ ያለፈበትን ክርስትና በቃ በዚህ አይደለም፣ የምድር ነገር አይደለም የነገረው። በጣም የሚገርመው የምድርን ነገር አይደለም የነገረው። ይሄንን የተሰጠህን የወንጌል አደራ በሁሉ ፊት የመሰከርክለትን በመገለጡና በመንግስቱ እመክርሃለሁ። በማፊት በጌታ በኢየሱስ ክርስቶስ ፊት፣ በሙታን ሊፈርድ ባለው ፊት፣ በእግዚአብሔር ፊት፣ በሕያዋን ፊት እመክርሃለሁ። ቃሉን ስበክ፣ በጊዜውም አለጊዜውም እየጸና የሚያነቃንቅ ነገር ይኖራል። ፈጽመህ እየታገስክ፣ ፈጽመህ እያስተማርክ ዝለፍ፣ ምከር። ለምን? ህይወት የሚገኝበት ትምህርት የማይታገሱበት ሰዓት፣ ወቅት፣ ጊዜ፣ ዘመን ይመጣልና ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎች ያከማቻሉ። እውነትን ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን አለው ይሄን ነገር ለማድረግ
የምትበረታ ከሆነ ይሄን ነገር ለማድረግ መንገዱን እያሳየው ከሆነ አንድ ነገር ደግሞ ነግርሃለሁ፣ ነገርን በልክ አድርግ። ነገርን በልክ አድርግ። ዛሬ ወገኖች ምድር ልክ ያጣችበት ጊዜ ነው። ትውልዱ ልክ ያጣበት ጊዜ ነው። አንዳንድ ጊዜ ብላችሁ አታውቁ እንዴ? እኔ ከዚህ ምድር ነው እንዴ የወጣሁት? ድሮ በእኔ እድሜ እንደዚህ ነበር እንዴ የምትሉበት ሰዓት ነው። ሰው ስለ ሰው ግድ የሌለው፣ ሰው የሚጠፉትን እንስሳ የመሰለበት፣ ሰው ማንነቱ የጣለበት ሰዓት ነው። ስለዚህ ስለነዚህ ልናነባ፣ ወንጌልን ልንናገር ግድ ይለናል። በእውነት ግድ ይለናል። እኔ ወጣቶችን ሳይ ልጆችስ ቢሆኑ ላለው ሁኔታቸውን ሳይ አደባባይ የቤታቸው በቃ ራቁትነታቸው፣ ለምን እግዚአብሔርን ባልፈለጉ መጠን ሰዎች ለማይረባ አእምሮ ታልፈው ስለሚሰጡ እግዚአብሔርን እንዲፈልጉ ደግሞ መስማት አለባቸው። እኛ ለምንም ቆሮንቶስ ላይ ምን ይላል? በራሱ ደም አስታረቀን ይላል። ሃሌሉያ። በማንም ሊያስታርቀን በራሱ አስታረቀን። የማስታረቅን ቃል በእኛ ውስጥ አደረገ። እኛም ኑ ታረቁ ብለን እንለምናለን አለ። ለምን? ኃጢአት የማያውቀውን ልጁን ስለኛ ኃጢአት አድርጓልና። ይህን እውነት ባንናገር በእውነት በደለኞች ነን። ስለዚህ እንድንነሳ ነገሬን ስጠቀልለው ይህን ለማድረግ ስትወጣ እኔ ዴማስ ይህን ዓለም ወዶ ክዶኛል፣ እስክንድሮስ ከፍቶብኛል፣ በሙግቴ ጊዜ ማንም አልደረሰልኝም። ነገር ግን ለዘላለም የማይለይ እግዚአብሔር አጠገቤ ቆሞ አበረታኝ። ለምን? የስብከቱ ስራ በእኔ እንዲፈጸም፣ እኔን ለሰማያዊ ክብርና ሽልማት እንዲያቆመኝ። ስለዚህ የማይከዳ እግዚአብሔር አለ። በሚያስፈራው ዘመን ግን ቆሞ አጠገብ ሂድ የሚል የሚያግዝ እግዚአብሔር አለ። የመንፈስ ቅዱስ ኃይል አለ። ኃይልን እስክትቀበሉ አይደል ያላቸው? በመጸለይ በጸሎት ሃሌሉያ። ትውልድን ስጠን ብለን ስንወጣ እግዚአብሔር ከቃላችን አፍ ጋር ከአፋችን ቃል ጋር ይሆናል፣ ከምንናገረው ከእግዚአብሔር ቃል ጋር ይሆናል። እና በጣም የሚገርም ጠቅልል አድርገውና ልጨርስና ወገኖች ይህንን የእውነት ቃል ይዘን እንድንወጣ እንድንነሳ፣ ትውልዱ ያሳዝነን። በእውነት እንዴት እናገለግላለን? ሂዱ፣ ለሚሄዱት ደግፉ፣ በጸሎት ደግፉ። በእውቀታችሁ፣ በገንዘባችሁ፣ በጸሎት በመሄድ ራስ ወደ ሴተኛ ዳሪዎች፣ ወደዛ ወደ ወደቁ፣ ወደ ጎዳና ተዳዳሪዎች፣ ወደማይደፈር ወደ ነገስታት ግቢ ያስገባል እግዚአብሔር። ወደ ኃያላን ወደማይደፈር ወደዛ ደፍራችሁ ሂዱ። ይህንን የወንጌልን እውነት ለሰዎች አድርሱ። ሃሌሉያ። ጳውሎስ ምን አለ? የስብከቱ ስራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳ አፍም ዳንኩ። ጌታ ከክፉ ነገር ሁሉ ያድነኛል። ኢየሱስ ጌታ ነው። ለሰማያዊ መንግስት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን፣ አሜን። እግዚአብሔር አይለይም። ስለዚህ ከእግዚአብሔር ኃይልን እየተቀበልን በጊዜውም አለጊዜውም የዚህን የህይወት ቃል እያቀረብን እግር የተፈተነ ማንነታችንን ለእግዚአብሔር እንድናቀርብ እንትጋ። በዚህ ዘመን ትጋት ያስፈልጋል። ብዙ ወንጌል ያልሰሙ አሉ። ብዙ ያልደረስንባቸው ቦታዎች አሉ። ሰዎች የሚያስፈልጋቸው ገንዘብ ሌላ ሳይሆን የሚያስፈልጋቸው ኢየሱስ ነው። ሁሉ ፓኬጁ እዛ ውስጥ ስለሆነ ሰው ኢየሱስን ሲያገኝ እንዴት መስራት እንዳለበት፣ እንዴት መኖር እንዳለበት ያውቃል። ኢየሱስን ሲያገኝ የውስጥ እረፍት ይሆናል፣ ማስተዋል ይጀምራል። እንዴት ኑሮን መኖር እንደሚገባው ይጀምራል። ሌባ አይሆንም፣ አጭበርባሪ አይሆንም፣ የሆነ እኔነት አይዘውም። ስለዚህ በዚህ በክርስቶስ በሆነው ሕዝብ እንዲያርፍ የዘላለምን ሕይወት እንዲያገኝ አንድያ ልጁን እስኪሰጥ ድረስ ዓለምን የወደደበትን ይህን ፍቅር የመናገር ግዴታ አለብን። ቅዱሳን እኔና እናንተ በዚህ ዘመን በመጨረሻው ዘመን አሸማግሌው፣ አዛውንቱ፣ ሕፃኑ፣ ሴቱ፣ ወንዱ ይሄ የእውነት ወንጌል ያስፈልገዋል። ስለዚህ ወገኖች እኔ ያለኝ ዛሬ ይሄ ነው። አጠገብ ቆሞ የሚያበረታ ጌታ አጠገባችሁ ቆሞ ያበረታል። በድካም የሚያግዝ ጌታ፣
በክርስቶስ ባለው ጸጋ እየበረታችሁ ጳውሎስ አሳልፎ ለጢሞቴዎስ እንደሰጠው እኛም በዘመናችን ሰርተን አዘጋጅተን በእውነት ለሚቀጥለው ጀነሬሽን ደግሞ እንድንሰጥ ዛሬ ሃሌሉያ እንድንነሳ ባለን ነገር እንድናገለግል። ሰዎች ገንዘብ ሲባል እያጭበረብሩ ይላል ነው። በጣም ጥሩ ደግሞ አሉ የሚሰሩ። ወንጌል በገንዘብ ነው የሚሰራው። ወንጌል በመሄድ ጊዜን በመስጠት ነው የሚሰራው። ወንጌል በጸሎት ነው የሚሰራው። ዝም ብሎ አይሰራም። ከራስ እንለፍ። የተሰጠን መክሊት አለ፣ እንጠየቅበታለን። ጌታ ኢየሱስ ይገባ ነበር በዛም በዛም። በእውነት አገልግሎቱ በቃ ቤት ሰጣቸዋለሁ ምድር ላይ ትኖራላችሁ አይደለም። አብ ያተመውን የዘላለምን ሕይወት ደሜን ያልጠጣ ስጋዬን ያልበላ በልተው ተአምራት አይተው ባህር ተሻግረው በማታ በቀን በጀልባ ሄደው ሲፈልጉት ቆም ብሎ ጠየቃቸው። ስለምን ተከተላችሁ? የተከተልነው አብ ያተመው የዘላለምን ሕይወት ነው። ለዘላለም የማይጠፋ ከክርስቶስ ጋር ለዘላለም በእግዚአብሔር ፊት ለመኖር ነው። ይሄ ህዝብ ማያሳዝናችሁ? የሚጠፋው ህዝብ። ስለዚህ ነገን አናውቀው፣ ዛሬ ግን ተነሱ። ዛሬ ድምፁ የምትሰሙ ይላል እግዚአብሔር። ልጁ እንድታወሩለት ይፈልጋል። እኔና እናንተ በዚሁ ጠቀልላለሁ። እግዚአብሔር ይባርካችሁ። ስላደመጣችሁ ስለ ቃሉ እናመሰግናለን። አባቶ የሰማነውን ቃል በእውነት እንድንናገር እንድንነሳ፣ ይህን ለሚሰሙ ሁሉ በዚህ ቃል ውስጥ ያለ መንፈስ እንዲያገኛቸው፣ በዚህ ቃል ውስጥ ያለ ድምፅ እንዲያገኛቸው፣ እግዚአብሔር ሆይ ለወንጌል ስራ እንዲነሱ፣ ቀኝ እጃቸውን እንዲሰጡ፣ ከሚሰሩት ጋር እንዲቆሙ በኢየሱስ ክርስቶስም ለምድር እረፍት እንዲሆኑ እንጸልያለን። ከኛ ያለፈ ነገር ማድረግ እንድንችል እግዚአብሔር አምላኬ ሆይ በእውነት እግዚአብሔር ሆይ ጳውሎስ እንደተናገረ በሕያዋን በሙታንና በሕያዋን ሊፈርድ በሚመጣው በዛ በመገለጡ በክርስቶስ ፊት ሃሌሉያ እግዚአብሔር ሆይ በዚህ እንድትመሰክር ወንጌልን ስራ ሰባኪነት ስራ እንድታደርግ በጊዜውም ያለ ጊዜውም እንድትጸና ብሎ እንደነገረው እግዚአብሔር ሆይ የዚህ ቃል መንፈስ እንዲያገኝ እንዲያስታጥቀን እንዲያወጣን ምድርን እንድንደርስ በኢየሱስ ክርስቶስ ስም ጸልያለሁ። ስለነበረን ጊዜ ተመስገን። በኢየሱስ ስም አሜን።